ቴዲ አፍሮ ቤቱ ተከበበ አፍሮ ምክትል ማናጀርና ወጣቶቹ ብሎ ወጥተዋል። ዘፈኑ የቴዲ አፍሮ ሙዚቃ ጽድቅ ነው። የፈለገ አትናቴዎስ ስርዓተ ጋብቻ የተወዳጁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በድጋሚ ይብዛ። ይሄ መረጃ ጉልበት እንዲኖረው እንሻለን። ሁላችሁም ላይክ በማድረግ ሼር በማድረግ ከእናንተ የሚጠበቀውን ነገር አድርጉ። ብዙ ቪዲዮዎች፣ ብዙ ኦርቶዶክሳዊ ሐሳቦች፣ ብዙ ወቅታዊ መረጃዎች እጃችን ገብተዋል፣ ያቀረብንላችሁ እንገኛለን። ስለዚህ ከእናንተ የሚጠበቀውን ነገር በማድረግ የዘውትር አጋርነታችሁን ማሳየታችሁ እንዳይዘነጋ። በቅድሚያ ወንድማችን ፈለገ አትናቴዎስ ሁላችንም በማህበራዊ ሚዲያ የምናውቀው ወንድማችን በስርዓተ ተክሊል ጋብቻውን መፈጸሙ ታውቋል። ብፁዕ አባታችን ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በተገኙበት ስርዓተ ጋብቻውን አከናውነዋል ማለት ነው። ስለዚህ ይህንን በተመለከተ ያለውን የቪዲዮ ጥንክር ላቀርብላችሁ ወደድኩኝ። ተከታትለን እንመለሳለን። እግዚአብሔር ሆኖ ስላየን እንደ ሐሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቀንን ያብሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ሥራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ቃልዬና በእምኒ እንኳን ደስ ያላችሁ ጋብቻ እንዲያደርግላቸው ትዳራቸውን እንዲባርክላቸው መልካም ምኞታችሁን ግለጹ። እኛም ዲያሮስ ትዳራችሁ ያማረ የሰመረ እግዚአብሔር አምላክ የገባበት የተባረከ እንዲሆንላችሁ እንመኛለን። በድጋሚ የተቀደሰ ጋብቻ ያደርግላችሁ እያልን ወደ ቀጣይ መረጃችን እናምራለን። በቀጣይ መረጃ አንድ ቪዲዮ ላሳያችሁ። የሆነ ጭፈራ ቤት ውስጥ የሆነ ናይት ክለብ ውስጥ የተቀረጸ ቪዲዮ ነው። ልጅቷ ቢያንስ እድሜዋ 7 ምናምን ቢሆን 10 አይሞላም። በአጠቃላይ ጭፈራ ቤት ላይ ሆና ሲያስጨፍሯት ማለት እና እናትና አባቷ መቼስ ሳያውቁ አይደረግም። ምናልባት እናትና አባቷም ይሆናል እዛ ይዟት ሄዱት። በጣም አስነዋሪ በግም መጠየቅ ያለበት አደገኛ የሆነ ነገር ታየ ቪዲዮ ማለት ነው። ላስደምጣችሁና እንመለሳለን። ኖሮኝ ነው የመጣሁት። አንደኛ ምን አይነት እናትና አባት ነው ያላት እንደዚህ አይነት ቦታ ላይ ይዟት የሚሄዱት? መቼስ ከነሱ የተሰወረ ነገር አለ ብዬ አላስብም። ሁለተኛው ደግሞ ክለቡ ራሱ በምን መስፈርት ነው እቺ ልጅ እዚህ ቦታ ላይ እንድትገባ ፍቃድ ይሰጣት? ጋይስ ህግ የለም፣ የሚጠይቅ አካል የለም። መቼስ መብት ተሟጋቾች አሉ፣ ቢመለከቱ ቢደርሳቸው ደስ ያሰኘኛል። በጣም አስነዋሪም አደገኛም ስለሆነ ማለት ነው። ይሄ እንግዲህ ድንገት የተቀረጸው ያልተቀረጸው ምን ያህል ሊሆን ይችላል? አንደኛ ቦታው መሄድም አግባብነት የለውም፣ ትክክለኛም አይደለም። ከሆነም ደግሞ እንደዚህ አይነት ያለ እድሜያቸው ያሳዩ ነገ በትውልድ እንዲመክን እንዲጠፋ የሚያደርግ እንቅስቃሴ ደስ የሚያሰኝ ነው ብዬ አላምንም። ጠንከር ያለ ነገር ያስፈልጋቸዋል እነዚህ አካል። የቴዲ አፍሮ ቤት ከበባና የወጣቶቹ መውጣትን በተመለከተ ያለውን ቪዲዮ እናስደምጣቸው። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዘሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ
የቅርብ ምንም የማይለየ ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች መሀሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ የለም። ተከታትለን ተመልሰናል። እንግዲህ ቴዲ አፍሮ ጉዳይ በጣም አነጋጋሪነቱን እንደቀጠለ ነው። ዛሬም ብዙዎች የሚናገሩበት ርዕሰ ጉዳይ ሆኗል። ብዙዎች ድምጻቸውን የሚያሰሙበት ጉዳይ ሆኗል። ወደ ቀጣዩ መረጃችን እናመራለን። የቴዲ አፍሮ ዘፈን አሁን ካለው ዘረኝነት፣ አሁን ካለው ጎጠኝነት፣ አሁን ከጠፋው ፍቅር፣ አሁን ከጠፋው መተሳሰብ፣ አሁን ከበዛው ቅናት ይበልጣል፣ እንደ ጽድቅ ነው ሲል አንድ ኮሜዲያን እንዲህ ሲል ይናገራል። የቴዲ ዘፈን እንደውም ጽድቅ ነው ብሎ ያጣቀሰ የሚናገርበትን ክፍል ንካታ። የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ፣ አባይ የሞላ እንጎላለንኛ። እነዚህ ስንኞች ጽድቅ ናቸው ኃጢአት ናቸው የሚለውን ለእናንተ ነው ምተው። እኔ የሚመስለኝ ግን ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ ይላል። በጣም እኮ የሚገርም ነው። አሁን በእነዚህ ስንኞች ውስጥ እንደው ሰይጣን ካልሆነ በስተቀር እንደው ሰው ይቃወማል እነዚህን ስንኞች። አያችሁ፣ የበግ ለምድ ተኩላ ለብሰው ሰይጣንን በህብረተሰቡ ውስጥ ለማስረጽ ስለሆነ የመጡት። እንደውም እነዚህ ሙዚቃ በኩል እንኳን ቢሆን ወንጌሉ ሲመጣ እውነተኛው ወንጌል ቃሉ ላይ ስለሆነ ያለው ቃሉ ሲነካቸው ተንቀጠቀጡ፣ ሴራቸው ፈረሰ። ሲቀጥል ሙዚቃ ኃጢአት ነው። እሺ ኃጢአት ነው። እናንተ ኃጢአት አሰሩ? ኃጢአት ነው የተባለው አንድ ኃጢአት ነው። ሙዚቃ በቃ አንድ ኃጢአት ነው። ሌላ ሰው ኃጢአት አይሰራም፣ አይዘሙትም። ሐሜት ራሱ እኮ ኃጢአት ነው። ውሸት እኮ ኃጢአት ነው። እኛ ስንት ኃጢአት ስንሰራ ይዋልን። ሙዚቃ ኃጢአት ነው ብለክ ልኮንን በምን ሞራል ነው የምትደፍረው? አደርሱላችሁ። ከምን አውድ እንዳለ ግልጽ ነው።
አሁን ካለው መጠፋፋት፣ መቀናናት፣ ጥላቻ ከጠፋው ፍቅር ይሻላል የሚል ሐሳብ አለ። ግን በእኛ ቤተክርስቲያን ዘፈን ኃጢአት ቴዲም ዘፈነው ምንም ዘማንም ዘፈነው የዘፈኑ ግጥም ተለያየም አልተለያየም ኃጢአትነቱን የሚቀይር ነገር የለውም። ወደ ቀጣይ መረጃችን ስናመራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጡብኝ ስስ ጎኔ ናት፣ አልችልም፣ ያመኛል፣ ያንገሸግሸኛል። መምህር ሲሳይ ከመምህር ደረጀ ነጋሽ ዘውንዬ ጋር እስር ላይ ነበሩት፣ ኋላ የተፈቱት እግዚአብሔር ይመስገን። አልችልም ሲል ተናግሯል። አድምጠን እንመለሳለን። የአማራ ቋንቋ የትግርኛ ቋንቋ ሲጀመር እኔ አንድ ጥያቄ አለኝ። አሁን ለምሳሌ አሁን አንተም እንደነገርከኝ የኦሮምኛ ቋንቋ ተናጋሪዎች ቤተክርስቲያን አባታቸው ነው ብለው ሲጸልዩ የኦሮሞ አባት ሆይ በሰማይ የምትኖር ስምህ ይቀደስ እንደዚህ ነው የሚሉት። አማራዎቹ የአማራው አባት ሆይ በሰማያት የምትኖር ወይ ትግሬዎቹ የተባሉት የትግሬው አባት ሆይ በሰማያት የምትኖር ስምህ ይቀደስ እንደዚህ ነው የሚሉት። የጎንደሬው የኤርትራው አባት ሆይ እንደዚህ ነው የሚሉት ወይስ ሁሉም አባታችን ነው የሚሉት? አባታችን። ስለዚህ ሁላችንም አባት ስንት ነው? አንድ ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ሁላችንን የፈጠረን አንድ አምላክ ነው ይላል። የሁላችንም አባት አንድ እግዚአብሔር ነው ይላል። የሁላችንም አባት አንድ እግዚአብሔር ከሆነ እንዴት እኛ መስቀል አንጠልጥለን እንግዲህ በአንድ መስቀል ኔዳን ነው ከአንዱ ህብስት ከቅዱስ ሥጋው ነው የምንበላው፣ ከአንዱ ጽዋ ከክቡር ደሙ ነው የምንጠጣው አይደለም? አንድ ርስት አንድ ገነት መንግስተ ሰማያት ነው ተስፋ የምናደርገው። እንዴት መለያየትን ሰብካለን? እንዲህ አይነት አገልግሎት የሚገለገልበት ቤተክርስቲያን ምእመኑ መሄድ የለበትም። አገልጋዩ እግዚአብሔር ምስክሬ ነው፣ በምድር በሰማይም እግዚአብሔር ይቀጣዋል። ይሄን ወደ አንድ ማምጣት አለብን። እኔ እንደው ምን አሰብኩኝ ይሄንን ነገር ሲነግረኝ ለካ ይሄን ያህል ጊዜ ሀገራችን ውስጥ እንዲህ የምንበላለው የምንለያየው የምንነካከሰው ወርቅ የሆነ የአየር ንብረት ይዘን አፈር የሆነ ኑሮ የምንኖረው እኛ ያለን የሌላቸው አረብ ሀገራት የምንሰደደው በመለያየታችን ነው። እግዚአብሔር እንዴት ተለያይተን የምንጸልየውን ጸሎት ይሰማል? እንኳን ቀድመ እግዚአብሔር መንበረ ጸባዖት እግዚአብሔር ዙፋን ፊት ሊቀርብ የኛ ጸሎት እኔ እርግጠኛ ሆኜ ልንገር ጸሎታችን ከደመና በላይ አይወጣም። አረ ምን ደመና ከጣራ በታች ነው። ከኮርኒስ በታች የሆነብን ጸሎታችን፣ ጾማችን፣ ስግደታችን፣ ምጽዋታችን፣ አምልኮታችን፣ ስርዓተ እምነታችን፣ መሰረተ እምነታችን ችግር ስላለበት አይደለም። የኛ ችግር ስለሆነ ነው። የኛ ችግር አንድ አለመሆን እንደተከታተልነው ነው፣ እንዳደመጥነው፣ እንደሰማነው የመከፋፈላቸው ጉዳይ ወደ ሌላው ሆኗል። የፕሮቴስታንት ቤተ እምነት ጋር ስንመጣ ማለት ፕሮቴስታንት ቤተ እምነት መሰረተ ክርስቶስ ሕይወት ብርሃን ምናምን እያሉ በገፍ ሆኗል። ቁጥራቸው ቀላል የማይባል በጣም ብዙ ቁጥር አደገኛ የሆነ መከፋፈል ተፈጥሯል። መለያየት ተፈጥሯል። በእነሱ ቤት ያለ ነው የሚቀጥል ነው። 40,000 ዲኖሚኔሽን ያላት ናት እንግዲህ ፕሮቴስታንት ቤተ እንዲህ ክፍፍል ማለት ዲቪዥን ነው። ምን ዲኖሚኔሽን ነው? ክፍፍል ዲቪዥን ያለባት የራሳቸው ቤት ሰው ነብይ ነኝ ባዩ እንዲህ ይናገራል። ንካታ መስከረም ስናገኝ ሙሉ ወንጌል፣ ጥቅምት ላይ ስናገኝ መሰረተ ክርስቶስ ሆኗል። በአንድ ዓመት ራሱ 10 ቸርች ከቀያየ የብርሃን ችግር ግባና አብረው ከዛ ጥር ላይ ሸክም አለኝ ራእይ ልጀምር ትላል። አሁን ላበራል ነው ከመንከራተት ትወጣል። ሁል ጊዜ እንደምንለው እንግዲህ ጴንጤ ሁሉ የተለያየ ነው። የተለያየ ቸርች የሚሄዱ ሰዎች የተለያየ አስተምሮ ነው የሚማሩት እና ኢየሱስ የሚለውን ስም ሁሉ የሚጥሩ እንጂ ትምህርታቸው ስለ ኢየሱስ የተደበላለቀ ነው፣ የተለያየ ነው ስንል እኛ አንድ ነን ይላሉ። ነገር ግን ይሄ ሰውዬ እንደሰማችሁት እንግዲህ ምንድን ያለው አንዴ ሙሉ ወንጌል አንዴ መሰረተ ክርስቶስ ምናምን እያልክ በአመት ውስጥ 10 እና ከዛ በላይ ቸርቾች ውስጥ የምትዞር ከሆነ አንተ አልበራልህም እያለ ነው። እንግዲህ እነዛም አንተም የምታስተምረው ትምህርት ስለ ኢየሱስ እውነተኛ ከሆነ የፈለገበት ቢሄድ እንዴት ነው እንደ መንከራተት የሚቆጠረው? ኦርቶዶክስ እንደምታውቁት እንግዲህ ቤተክርስቲያን አንዲት ናት። የትኛውም ቤተክርስቲያን ብትሄዱ ተመሳሳይ ትምህርት ነው ያለው። የትም ቤተክርስቲያን ብትሄዱ እግዚአብሔርን ታገኛላችሁ። ስለዚህ ለምን ዓለም አቀፋዊት ናት ቤተክርስቲያን። የትም ሌላም ዓለም ብትሄዱ ተመሳሳይ ነው።
ስለዚህ መጨረሻ ላይ ምን ይላል ራእይ ስላለኝ እንግዲህ ያው እኔም ቸርች ከፍታለሁ ብሎ ይነሳል አይነት ነገር ተናገረና የፌዝ ሳቅ ይስቃል። እንዴ ይክፈት እንጂ ምን ችግር አለው? ዞሮ አይቶት ሁሉም ሲለያይ እኔም ደግሞ የራሴን ሐሳብ ለምን አልከፍትም ብሎ አስቦ ሊሆን ይችላል። ሀብታምም ለመሆን አስቦ ሊሆን ይችላል። ምክንያቱም አብዛኞቹ ነቢያት ነን የሚሉት በዚህ ዘመን ያላቸው የሀብት መጠን ሲታይ እጅግ አስገራሚ ነው። ሰርተውት ነው እንዳንል ዝም ይሻላል ስለሱ። ግን ዞሮ ዞሮ እኔ መናገር የፈለኩት እናንተ ኢየሱስ ትላላችሁ እንጂ በየቸርቹ የምትማሩት ትምህርት ሁሉ የተለያየ ነው። እኔ አይደለም ያልኩት፣ ይሄ ሰውዬ ራሱ ዳይሬክትሊ እየተናገረው ነው። ስለዚህ አንድ ነን ብላችሁ አሰክሱ ልላችሁ ፈልጌ ነው። ተከታተልን ተመልሰናል። የተወዳችሁ ቤተሰቦቻችን የመጨረሻውን ቪዲዮ ነው እንደሚከተለው የምናቀርብላችሁ። ላይክ ሼር እያደረጋችሁ ስለምትከታተሉን ስለምታደምጡን እናመሰግናለን። ድጋፋችሁ በብዙ ይቀረዋል። በደንብ አድርጋችሁ አጋሩልን፣ አዳርሱልን እንላለን። የመጨረሻውን የቪዲዮ ጥንክር ከሰሞናዊ ጉዳዮች የሰማናቸውን መረጃዎች እናስተላልፋለን። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተል እናቀርባለን። ፔጃችን ይከታተሉት። እስቲ አንድ ጊዜ አጠገብ ያለውን ነካ አድርገውና ጮክ ብለ ዳስ አልጥልም በለው እስቲ። አጠገብ ያለውን አዎ አንተ ራስ እንዴ ምን ሆናል? ነካ አድርገውና አንድ ጊዜ ዳስ አልጥልም በለው። እንግዲህ ሰሞኑን የጴንጤ አዳራሽ በአጠቃላይ ወንጌል ተዘግቶ እየተሰበከ ያለው የቴዲ አፍሮ ዘፈን ነው። ወንጌል ጸጥረጭ ብሎ እየተሰበከ የሚገኘው አሁን የቴዲ አፍሮ አልበም ነው። እነ አፖስትል ዘላለም ሳይቀሩ በየመድረኩ በየዩቲዩቡ እየተነተኑ የሚገኘው የቴዲ አፍሮን ዘፈን ነው። ድንኳን አንጥልም አረለ ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ኢትዮጵያ እንደ ትናንት እንደኖር ነው እንኖር እንዴ? እንኖር ትናፍቃላችሁ? እኔ በበኩሌ አልፈ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አድርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ ይሰማል። እንዴ አረ ወንጌሉስ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብከዋለን። ወንጌል ስለ ልጁ ስለ ኢየሱስ ነው። እንዴ አረ እባካችሁ እንዴ አረ አዳራሹን አጨናነቃችሁስ በቴዲ አፍሮ። እንዴ ቀለል አርጉት እንጂ እንዴ ነው ጉዳዩ። በየአዳራሹ ቴዲ አፍሮ ነው አባት። ቲክቶክ ላይ መጣ ጴንጤ ሁሉ የሚያወራው ቴዲ አፍሮ ቴዲ አፍሮ ቴዲ አፍሮ። ለምን ብትል አባቴ በትረ መንግስቱ ነው ተነካብን እኮ ነው። እንዴት ሆኖ ነው
ምንም ማድረግ አይቻልም። ዳስን ጥለ ታለቅሳለህ፣ ሙሾን ታወርዳለህ። እንደውም ዮናታን ይሻላል። ዮናታን ያባቴ የአስቴር ዘፈን አለ። እንደውም ዮናታን አባቢ ምን እንዳልታውቃለህ አባቴ የአስቴር ዘፈን አለ አትሞስፌር ይቀይራል አለ። እመቤቴን ታክሲ ውስጥ ቁጭ ብለሽ እየሄድሽ ሂጂ ይለኛል ሂጂ ብረሪ ነይ ነይ ሚል ዘፈን ሰምተሽ ከዛ በኋላ ከታክሲው ስትወርጂ እመኝኝ ሂጂ ሂጂ ነው የሚልሽ። ብረሪ ብረሪ ነው የሚልሽ። ዳውን ነው የምትሆኚው። ዳውን የሆነ የሚፈጥረው ድባብ አለ። ድባብ አለ። የሆነ ድባብ አለ። የሚፈጥረው ድባብ አለ። አትሞስፌር እያልኳቸው ያለው እሱን የሆነ የሚፈጥረው ድባብ አለ። ለዚህ እኮ ነው አስቴር አወቀ አንድም አፍቅሬ አላቅም ብላ የምትለው ሴትዮ የአስቴር አወቀን ካሴት እየገለበጡ እንደዚህ እየጠመዘዙ በእስክሪብቶ እያዞሩ በምን እያደረጉ በምላሳቸው እየነኩ ባሮጌቴ በጥፍ እያሉ ሰምተው ሲያበቁ ፍቅር ይዟቸው ዘፈኑ ምን ያደርጋቸው መሰላችሁ? ለፍቅር አትሞስፌር ክሬት ያደርግላቸው እና በታሪክ ራሱ አወቀ ዘፈን አለ ፍቅር እንዲህ ያደርጋል። አትሞስፌሩን ድባቡን ይቀይራል አለ። እኛ ግን የተሰቀለውን ኢየሱስን እንሰብካለን። አረ ሂጂ ብለሪስ ለማንኛውም እቺን ሐሳብ ጠቅለል አድርጎ ኮድ ራቅ ያለ አይምሮ ሰከን ያለ አንድ የፕሮቴስታንት አማኝ የሚገርም ንግግር ተናግሯል። ስማቸውን ጠቅሶ ማለት ነው። ሆዳደር ሁላ ምድረ ከርሳም ሁላ ጨራሃን እየቆላ ሰላም ቅዱሳን። ትንሽ እንግዲህ ሰሞኑን የአርቲስት ቴዎድሮስ ካሳሁን ዘፈን ከወጣ ጀምሮ የኛም ቤተ እምነት በተለይ የኛ የወንጌላውያን አማኞች ቤተ እምነት የሆነ የባቢሎን አይነት መንፈስ አለ የተቀላቀለ ነገርና በጣም ሰው በማይመለከተው ጉዳይ አሁን ስለ ዘፈን አንስተኛ መነጋገር የነበረብን ሰዎች ነበርን። እንደው እውነት ለመናገር እኛ የወንጌል አማኞች አያሳፍርም? በተለይ አገልጋይ ነን የምትሉ በጣም ብዙ ተከታይ ያላችሁ ሚዲያ ያላችሁ እናንተ እንደው አታፍሩም? ትንሽ አሁን ስለ ዘፈን እንደው አጀንዳ መሆን ነበረበት። ሀገራችን በለቅሶ በጭንቅ ውስጥ ባለችበት ህዝቧ በጣም በከባድ ስቃይ ውስጥ ባለበት በዚህ ሰዓት በመሰዊያ ላይ ቆመው የፖለቲካ ጋሻ ለሚሆኑ አገልጋዮችና የወንጌል አማኞች ቲክቶከሮች ማለት ተቃ ወንጌል አማኝ ነን የምትሉ ለእናንተ ማስጠንቀቂያ አለኝ። እነ እንዳልካቸው ዘነበ፣ ሐሰተኛው አስተማሪ ዘላለም ጌታቸውና ሐሰተኛው ነብይ ሱራፌል ደምሴ እንዲሁም ሌሎችም የወንጌል አማኞች ቲክቶከሮች ተስማ በጣም ነው የምናመሰግነው። እንዲህ አይነትም የሚያስተውል የወንጌል አማኛል እኛ እኮ ጠቅለና አይደለም የምናገረው። እንዲህ የሚያስተውልም ሰው እኮ አለ። እናንተ ምን ታረጉ? በዚህ ስርዓት ውስጥ ከስራ የተባረረው ወገን የላችሁም። አንገቱን የደፋ ዘመድ የላችሁም። በጦርነት ያለቀ ቤተሰብ የላችሁም። ዓለም የሚያውቀው ሐቅና እውነት ደብቃችሁ ለህሊናችሁ የማትኖሩ ሆዳሞች ታሸረግዳላችሁ። ስለዚህ ሐቅና እውነቱ ግን ይሄ ነው። ማስተዋል ይስጣችሁ። ውድና ክቡራን ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተሰነባበትን። ሰናይ